የኢትዮጵያ ወንጌላዊት ቤተክርስቲያን ደግሞ ወይም ደግሞ የኢትዮጵያ ጴንጤዎች ለሀገር ያዋሉት ውለታ እስቲ እንመልከት። ስለ ኢትዮጵያ እስልምና ወይም ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ይታወቃል፣ ኦብቪየስ ነው፣ ምንም ጥያቄ የለውም። ነገር ግን ስለዚህ ቤተክርስቲያን ሲወራ ሰምቼ ስለማላቅ ለብ አድርገው ብዬ ነው ትንሽ በትንሽ። እቺ ቤተክርስቲያን ማለት ነው የሚገርማችሁ ነገር ከንጉሱ ወይ ከኃይለ ሥላሴ ወይ ከሚኒሊክ ኤግዛክትሊ እርግጠኛ ነው አጣውስ ከዛ በኋላና ፈቃድ ተሰጥቷቸው ነው የገቡት። እንዴት ነው የገቡት? የጀርመን ናቸው። የጀርመን ፕሮቴስታንቶች እና የአንዳንድ የአውሮፓ ሀገር ፕሮቴስታንቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማደርስባቸው ቦታዎች ላይ ወንጌል በማይሰበክባቸው ኦልሬዲ በማይሰበክባቸው ቦታዎች ላይ መስበክ እንዲችሉ ቢያንስ ክርስትናን ይቀበላሉ፣ ቢያንስ በክርስቶስ አምላክነት ያምናሉ ብለው ነገስታቶቹ ፈቅደውላቸው ነው የገቡት። ማለት ወደ ደቡብ አካባቢ ወደ ሐመር ወደ ጋምቤላ አካባቢ ፔጋኒዝምን ወይም ደግሞ የሌላ አምልኮ ባዕድ አምልኮ እኛ ባዕድ አምልኮ የምንለው በጣዖት ማምለክ ነው። አዎ ለኛ እንደዛ ነው እና የምንለው ነው የሚከተሉ ሰዎች ስለሆኑ ቢያንስ ክርስቲያን ይሁኑ ለሀገር አንድነት ይጠቅማል ክርስቲያኖች በሚለውና ቢያንስ በአንድ አምላክ ያምልሉ ተብሎ ተፈቅዶላቸው ነው ከነገስታቶቹ ወደ ኢትዮጵያ በሰንስራት የገቡት ማለት ነው፣ ተመቻችቶላቸው እና እቺ ቤተክርስቲያን ትምህርት ቤት በመገንባት ሆስፒታል በመገንባት ማለት ኢንስቲትዩሽን መንገድ በመገንባት ከተሞች ብዙ ከተሞች አሁን ደቡብ አካባቢ ላይ እንዲፈጠሩ የተደረገበት በዚህ ምክንያት ነው። እና ደቡብ ላይ የፕሮቴስታንቶች ምንድነው እንደዚህ የሚበዙት ወይም ደግሞ ስትሮንግ ሆልድ ያላቸው ለምንድን ነው ካልከኝ ከዛ ጊዜ ጀምሮ ነው ደቡብ ላይ ገብተው ደቡብ ውስጥ የነበሩትን ሰዎች ከሌላ አምልኮ ወደ እዚህ አምልኮ የመለሱት በወንጌል ሰብከው በየጫካው በየገደሉ በየዱሩ ገብተው ማለት ነው። የምሬን ነው የምላችሁ። ከባድ ነው። ለምን አንዳንዶቹ ክላኖች ከውጭ ሰው ሲያዩ አታክ ነው የሚያደርጉት። በየበቃ እየገቡ አስበው እንግዲህ በቋንቋ አትስማማ ምናትል ማለት ነው። ከዛ በኋላ ላይ አስተምረው ሀበሾቹ ደግሞ ተከትለዋቸው እንደገና የዛ አካባቢን ሰው እያስተማሩ በየቦታው ያለውን እያስተማሩ ከዛ ነው የተቀየረው። እየበዛ እዛ አካባቢ ላይ ስትሮንግ ሆልድ የኖረው በዚህ ምክንያት ነው የምላችሁና በቃ ይገርመኛል። እንደዛ መስዋዕትነት ተከፍሎ ምን ብሎ ነው ያ ነገር ስንቱን ከሌላ አምልኮ ወደ ክርስትና የመለሱት እና ያመጡትና ይህ ሁላ ነገር ግን አሁን ላይ አላየውም። ይሄን ኢነርጂ በቃ በየጫካው ገብቶ ምን ብሎ እውነቴን ነው የምላችሁ። የሆነ የድሮ ፕሮቴስታንቶች ካስታወሳችሁ ምናምን ያበላሉ፣ ልብስ ያለብሳሉ ምናምን ማስታውሰው ፐርሰናሊ ማለት ነው። እና በቃ ይገርመኝ ነበረ። መጠጥ ምናምን ሊሉ ያለውን ነገር ታውቁታላችሁ። አሁን ያ ኢነርጂ የለም። በቃ ልስበክ ቢሉ ጫካ ሳይሆን ቦሌ ነው፣ ገደል በየበረሃው በየሐረር ነው በየሐመራው በየጋምቤላው ምናምን ሳይሆን በቃ የሆነ ቦሌ መገናኛ ላይ ምናምን መስበክ ነው። እና መገናኛና ቦሌ ላይ ኦልሬዲ ማለት መጠየቅ መፈልገው ወይ ክርስቶስን አውቆ አልፈለገውም ወይ ደግሞ እየተከተለ ኦልሬዲ እያመለኩ ነው ክርስቶስን። እዛ ጋር የምታገኙ ሰው ማጆሪቲው ማለት ነው። ስለዚህ ወደ ጫካው እንመለስ። ዋናው ነገር እዛ ገና አሁንም ድረስ ባዶ ራቆታቸው የሚሄዱ ሰዎች አሉ። የምሬን ነው የምላችሁ። ፔጋኒዝም የሚያራምዱ ሰዎች አሉ። ከፈለጋችሁ እናንተ እኔ ልክ አይደለም እያልኩ አይደለም፣ መፍታቸው ነው እነሱ። ግን እናንተ እውነት መቀየር ከፈለጋችሁ ወደዛ አካባቢ እርጋታቸው ራሱ የድሮ ቤንቶች መርዳት ምናምን በቃ ላይፍ ስታይላቸው ነው ክርስቶስ ራሱ። እና በቃ ምን ይባባል አለ እንደውም ቄስና ዝናብ ከተማ ካለ ጥሩ አይደለም። ከተማ ትበሉ። ሁላችሁም ወደ ጫካው እንመለስ።